ሰላም ዛሬ ላሳያችሁ የፈለኩት ምንድነው በስልካችን ውስጥ ሃይደን ፊቸር ያሉትን የተደበቁ ፊቸሮችን አንድ ባንድ ላሳያችሁ ነው የፈለኩት። በመጀመሪያ ደረጃ ከኖቲፊኬሽን እንጀምር። ኖቲፊኬሽን ላይ ብዙ የተለያዩ ፊቸሮች አሉ። ከመጀመሪያ ውስጥ አሁን ሞር የሚለውን ስንነካው የአፕሊኬሽኖችን ሊስት ያመጣልናል። ልክ እንደዚህ ማለት ነው። አሁን እነዚህና አፕሊኬሽኖች ምንድናቸው? ኦን ናቸው ሁላቸው። ምክንያቱም ኖቲፊኬሽን የሚለቁ ናቸው። እኛ የማንፈልገውን ኦፍ በማድረግ እንመልሳለን ማለት ነው። ልክ እንደዚህ። ከዛ በሁለተኛ ደረጃ ላይ ያለው ዲስፕሌይ ነው። ዲስፕሌይ ላይ ብዙ ፊቸሮች አሉ። እንደምታዩት አሁን ላይት አለ፣ ዳርክ ላይት እና ላይተን ማለት ነው። እሱን ተፈለግን ላይት ተፈለግ ዳርክ ማድረግ እንችላለን። በሁለተኛ ደረጃ ላይ ያለው ኤ ኮምፎርት ሼልድ ነው። አይናችንን እንዳይጎዳን የምናደርግበት ማለት ነው። ሶስተኛ ላይ ደግሞ አዳፕቲቭ ብራይትነስ ነው። አሁን ይሄ እንደምታዩት እኔ ነኝ እየጨመርኩ እየቀነስኩ ያለሁት፣ ግን በራሱ እንዲጨምርና እንዲቀንስልን የሚያደርግ ነው ማለት ነው። በአራተኛ ደረጃ ላይ ያለው እዛው ላይ ስክሪን ዙም ነው። ስክሪን ዙም እንደምታዩት ለምንፈልገውን ነገር ዙም አውት ዙም ኢን አድርገን የምንጠቀምበት ነው ማለት ነው። ከዛ በአምስተኛ ደረጃ ላይ ደግሞ ኤጅ ፓናል ነው። እቺኛቷ በጣም የምትገርም ፊቸር ናት። እንደምታዩት አሁን ልክ እንደዚህ ይሄንን ኦን ስናደርገው እንደምታዩት አሁን አፕሊኬሽኖች አሉ። ከነሱ አፕሊኬሽኖቹን ስናወጣ እሱ ፓን ያስቀመጣቸውን አሁን እዚህ አፕሊኬሽን ናቸው። ቀጥሎ ፒፕል ነው። ይሄ የተለያዩ ናቸው። እዚህ ጋር እንደምታዩት እንደዚህ ሲክ እያደረኩ እንደዛ አሳያችኋለሁ። እንደምታዩት ማለት ነው የተለያዩ ናቸው። ከነዚህ ውስጥ አሁን እሱ ሪኮመንድ ያደረገው አፕሊኬሽኖችን ነው። እንደ ማለት እንደዚህ ወደ ሳብ በማድረግ እኛ የምንፈልገውን ነገር የሚያወጣልን ማለት ነው። ላሳያችሁ። ለምሳሌ ልክ እንደዚህ ልክ እንደዚህ በማድረግ የሚያወጣልን አፕሊኬሽን ነው። አሁን እዚህ ጋር ከላይ ላይ የሚያመጣልን ከነ ውስጥ የምንፈልገውን ፒክ እንደማድረግ ማለት ነው። ይችኛይቷ ደግሞ የኖቲፊኬሽን አቀማመጥ ስታይል ናት። ከላይ ሲክስ እናደርገው ማለት ነው። ያን ያህል ብዙም አስፈላጊ አይደለችም እንደምታዩት። በመጨረሻ ላይ እዚህ ጋር የምናየው ዲኖ ዲስተርብ የምትላለች። እንደምታዩት ዲኖ ዲስተርብ የምትላለች ይችኛይቷ በጣም ወሳኝ ፊቸር ናት። በጣም እንደምታዩት እቺ ዲኖ ዲስተርብ የምትለውን ኦን ካደረግናት ድምጽ የሚባል ሁሉም ነገር ይጠፋል። የተፈለገው ለምሳሌ በምኝታ ሰዓት ላይ ሆነን አሁን ለምሳሌ እንደ ወርቴ 6 አደረጋት። እንደምታዩት ተመልከቷት። አሁን ተላይ ተቀምጣለች። ዲኖ ዲስተርብ የምትለው ኖቲፊኬሽን ላይ ተቀምጣለች። እንደምታዩት አሁን እንዳንረብሽ ማለት ነው። ለምሳሌ ኮል፣ ሜሴጅ፣ ኖቲፊኬሽን እያንዳንዳቸውን ድምጾች ሁሉ ሙሉ በሙሉ ይዘጋል። የተፈለገው ስኬጁል አድርገን በምንተኛ ሰዓት ወይም ደግሞ በሆነ በማንፈልገው ሰዓት ድምጽ እንዳይረብሽን የምናደርገው ነው። ይሄንኛው ደግሞ ሃይደን ኖቲፊኬሽን የሚመጡ ኖቲፊኬሽኖችን ማለት ለመዝጋት ማለት ነው፣ እንዳይታዩ ለማድረግ የምናደርገው ነው። ከነዚህ ውስጥ እሱ ራሱ ሪኮመንድ ያደርጋቸዋል። የምንፈልገውን ኦን የማንፈልገውን ኦፍ እናደርጋለን። ይሄንኛው ደግሞ ፍላሽ ኖቲፊኬሽን ነው። የኖቲፊኬሽኑ ስልካችን ላይ ሲመጣ ምልክት እንዲያሳየን ማለት ነው፣ በስክሪኑ ላይ ወይም ደግሞ በጀርባው በካሜራ ላይቱ ላይ ምልክት እንዲያመጣልን ነው። አሁን እንደምታዩት እዚህ ጋር አለ። ፕሪቪው አድርጌ ላሳያችሁ። ልክ እንደምናደርገው አታያችሁ፣ ቢጫ ነገር ነው የሚያሳየው፣ እንደ ቢጫ ላይት ነገር ያሳያል ማለት ነው። ኖቲፊኬሽን ሲመጣ ምልክት እንዲሰጠን ነው ይሄንኛው። ይችኛቷ ደግሞ ኔቪጌሽን ባር ነው። ኔቪጌሽን ባር በጣም ወሳኝ ነው። እንደምታዩት አሁን ይችኛቷ በሶስት ነጠብጣቧ ነው የምጠቀመው። ይሄንኛውን ካደረገን ደግሞ እንደዚህ ስላይድ በማድረግ ነው፣ ተወዳና ተወደ ስላይድ በማድረግ ነው እንትን የምንለው። እኔ ግን የምጠቀመው ያው በሶስቱ ነው፣ ባክ፣ ሆም እና ኦፕሽን ባለው ማለት ነው። እዚህ ጋር ደግሞ ስክሪን ሴቨር የሚል እናገኛለን። ይሄንኛው ለምንድን ነው የሚጠቅመው? ለምሳሌ ስልካችንን ኦፍ አድርገን ቻርጅ በምናደርግ ሰዓት ልክ ስልካችን እንደዚህ አይነት ከለር እንዲያመጣ ነው። ለምሳሌ ፕሪቪው አድርጌ ያሳየኋችሁ ነው። ተፈለግን ደግሞ ፎቶ አስገብተን ፕሪቪው እንዲያደርግልን አሁን ፎቶ ስላለ ነው ፎቶ ይላል። ለእንደዚህ ነገር የሚጠቅመው ያን ያህል ብዙም አስፈላጊ አይደለም፣ ባናደርገው ይሻላል። ይሄንኛው ደግሞ ሳይድ ኪ ነው። ሳይድ ኪ ማለት በስልካችን
በምንከፍትበትና በምንዘጋበት ላይ ማለት ነው። አሁን ለምሳሌ ኪዊክ ላውንች ካሜራ ነው የሚለው እንደምታዩት። አሁን ካሜራውን እንደዛ አድርጌ ደብል ክሊክ ታፕ ሳደርገው ስልኩ ይዘጋል። ከዘጋ በኋላ ምንድነው የሚያደርገው? ልክ አሁን እንዳርገን ፓተርኑን ከፍተዋለን። ልክ ፓተርኑን ስከፍተው ካሜራው ይበራል። የስልኩ ካሜራ ይነሳል ማለት ልክ እንደምታዩት ካሜራው ይሰራል። እንደዚህ አድርገን በሳይድ ኪው የምንጠቀምበት ነው። ሞር አድርገን አሁን ከዚህ ውስጥ እኔ ማለት ስልኩ ሪኮመንድ ያደርገው ካሜራ ነው። ግን ከነዚህ ውስጥ የምንፈልገውን አፕሊኬሽን ይሄ እና ለፍጥነት ይሆናል የምንለውን እዛ ላይ ማስገባት እንችላለን ማለት ነው። እዚህ ጋር ደግሞ ሞሽን ኢን ጌስቸር ነው። ይሄንኛው በጣም ብዙ ፊቸር አለው። ለምሳሌ ስልካችን ኦፍ አድርገን ለምሳሌ ሳይድ ኪው በማይሰራ ሰዓት ታፕ በማድረግ ስክሪኑ እንዲነሳ፣ ታፕ በማድረግ ስክሪኑ እንዲጠፋ እንደዚህ የሚያደርጉ ኦፕሽን ነው እዚህ ጋር ያለው። የሚገርም ፊቸር ነው ያለው። ይሄንኛውን ብትጠቀሙት እንደኔ ሪኮመንድ አደርጋችኋለሁ። ይሄንን ኦን ታረጉታላችሁ። ለምሳሌ ዙም ማድረግ፣ ስክሪኑን ማጥፋት፣ ስክሪኑን ማብራት እንዲህ ያደርጋል። ፓወር ኪው ለማይሰራ በጣም ወሳኝ ነገር ነው። በሶስተኛው ላይ ሆም ስክሪን ነው የምናገኘው። ሆም ስክሪን ላይ በጣም የሚገራርሙ ፊቸሮች አሉ። ከነዚህ ፊቸሮች ውስጥ አሁን ለምሳሌ ሆም ስክሪን ላይ ያውጣለ አፕሊኬሽን እና ስክሪኑን የሚያመጣልን ስክሪኑን ብቻ የሚያመጣልን እናደርገን አፕላይ እናደርጋለን። ሁለተኛው ደግሞ የአፕሊኬሽኖቹን ግራይድ ማለት አፕሊኬሽኑን በጣም ትናንሽ ማድረግና ከፍ በማድረግ ማለት ነው። ለምሳሌ 4x5 እንደዚህ ነገሮች አሉ። ይሄ የአፕሊኬሽኖቹን መጠን መጨመርና መቀነስ። ይሄኛው ደግሞ ፎልደር ለምሳሌ ከገባም በኋላ ፋይል ማናጀር ላይ ፎልዶች አሉ፣ ፎልዶቹን መጨመር። ይችኛቷ ደግሞ ሃይድ ናት። ይሄ በጣም የሚገርም ነው። አሁን ለምሳሌ እኔ ያጠፋቸውን ተመልከቱ። በጣም የሚገርም ነው ይሄንኛው ማለት ነው። እዚህ ጋር ደግሞ ሎክ ስክሪን አለ። ሎክ ስክሪን ላይ ይሄ የሚገርም ፊቸር ነው ያለው። ከሌሎቹ በተለየ የሚገርም ፊቸር አለው ብዬ አስባለሁ። ሎክ ስክሪን ላይ እንደምታዩት ለምሳሌ ሾርት ከት የሚላለ ሾርት ከት ካደረግን በኋላ ስልኩን ኦፍ ካደረግን በኋላ በዝግ ሆኖ የመደወያ ምልክትና የካሜራ ምልክት አለች። ራሱ ሪኮመንድ ያደረገው እናንተ የምትፈልጉትን ማድረግ ትችላላችሁ ማለት ነው። ይሄልኛውም ልክ እንደዛው ነው። ስልኩ ኦፍ ተሆነ በኋላ ኖቲፊኬሽን የሚቀመጥበትን ስታይል ነው። ብዙም አስፈላጊ አይደለም፣ እንመልሰዋለን። ይሄን እዚህ ጋር ደግሞ ባዮሜትሪክ እንደ ሴኩሪቲ የሚላለ እዚህ ጋር አሁንም ልክ እንደዛው በጣም የሚገርም ፊቸር አለው። እዚህ ጋር እንደምታዩት ለምሳሌ ቴፍት ፕሮቴክሽን ወሳኙ ነገር ይሄ ነው። ቴፍት ፕሮቴክሽን ላይ እንደምታዩት ስልካችን ቢሰረቅ ዳይሬክት ሎክ የምናደርግበት ነው። ወይም ደግሞ ኢሬዝ የምናደርግበት ለምሳሌ የሚያስፈልገን ፋይል ይኖራል፣ ኦፍላይን ላይ ይሰራል፣ ሪሞት ሎክ ያደርጋል። እንደምታዩት ይሄ የሚያደርገው እንግዲህ በጂሜል አካውንት ነው። እንደገና ደግሞ በአድሚን አለ። አድሚን ማለት አድሚን ሎክ የሚባላሉ በዛ ነው የሚሰራው። ግን በጣም ወሳኙ ነገር ነው ይሄንኛው። ለምሳሌ ፋይንድ ስልካችንን ለምሳሌ ፋይንድ ማይ ዲቫይስ የሚላለ እሱ ላይ ስንገባ ፋይንድ ማይ ዲቫይስ የሚለውን ስልካችን ላይ ጭነን ያንን የምናደርገው በጉግል አካውንታችን ወይም ደግሞ በሳምሰንግ አካውንት ነው። ይሄኛው ደግሞ አንድሮይድ ሴፍ ብራውዘር አለ። ይሄንኛው የተለያዩ ብራውዘሮችን እንጠቀማለን ስልካችን ላይ ጉግል ሰርች ስናደርግ፣ ይሄንኛው ደግሞ ሴፍ የሚያደርግልን ነው ማለት ነው። እዚህ ጋር ደግሞ አናውን አፕሊኬሽን የማይታወቁ አፕሊኬሽኖችን ወደ ስልካችን ስናደርግ እንደምታዩት ሁላቸውም ኦፍ ሆነዋል። እዚህ ጋር ኤግዘንደር ነው እንግዲህ ከሰው ነው የምንላላከው። ሁለተኛው ደግሞ ማይ ፋይል እነሱ ኦን ናቸው። ሌሎቹን እንደዚህ ኦፍ ማድረግ አለብን፣ አስፈላጊ አይደሉም ማለት ነው። ሌላኛው ደግሞ ኢንክሪፕት እና ዲስክሪፕት ነው። ይሄም በሲዲ ካርድ ወይንም በሜሞሪ ካርድ የምንፈልገውን ነገር ዲስክሪፕት እና ኢንክሪፕት ማድረግ እንችላለን። እዚህ ጋር ደግሞ አዘር ሴኩሪቲ ሴቲንግ ላይ ገብተን እንደምታው ቅድም ያልኳችሁ ዲቫይስ አድሚኖች አሉ። አሁን እዚህ አሊያንስ ሼልድ የሚባሉ አሉ። እነሱ ሆነዋል። ኦፍ መሆናቸውን ማረጋገጥ አለባችሁ። ኦን ማድረግ የለብንም አድሚን እንዳያደርጉበት ማለት ነው። እዚህ ጋር ትረስት ኤጀንት አለ። ትረስት ኤጀንት የሚወስደው ጉግል ብቻ ነው
እንግዲህ ሌሎች ምንም ነገር የለም። ምክንያቱም ስልኩ ራሱ ጉግል ስለሆነ ማለት ነው። እዚህ ጋር ፒን ዊንዶ አለ። ፒን ዊንዶ ምናልባት ኤፍአርፒ ለምታሳልፉ ልጆች ይሄ በጣም ወሳኙ ነገር ነው። ግን ሴኩሪቲ ፓቹ በጨመረ ቁጥር ይሄ ነገር አይሰራም። ኦፍ ማድረግ አለብን ማለት ነው። ሌላኛው ፕራይቬሲ ላይ ነው። ፕራይቬሲ ላይ ግላዊነት ማለት ነው። እዚህ ጋር ያን ያህል ብዙ የለም። አድ አለ። አድስ ለምሳሌ በስልካችን ማስታወቂያ ለምንሰራ ሰዎች ሪሴት አድቨርታይዚንግ አይድ አለ። አድቨርታይዝ አድ ይሰጠናል። ዲሌት የምናደርግበት ብቻ ከስተማይዝ የምናደርግበት ነው ማለት ነው። ይሄንኛው እዚህ ጋር ሎኬሽን አለ። ሎኬሽን ላይ በጣም ወሳኝ ነገር አለ። አሁን ሎኬሽን ላይ ኦን ማለት ስልካችን ሪኮመንድ ያደርገናል ኦን እንድናደርገው። እንዴት እቺን ሎኬሽን የምትል አፕሊኬሽን ስንከፍታት ሁሉ ጊዜ ኦን የሚሆነው አለ። ጉግል ግዴታ ሁሉ ጊዜ ኦን ይሆናል። በምንጠቀም ሰዓት ኦን የሚሆን ለምሳሌ ክሮም፣ ሳምሰንግ፣ ሜምበር፣ ኤግዘንደር እነሱ ናቸው። የማይፈቀዱ ለምሳሌ ከዚህ ጋር ሊስት አድርጓቸዋል። ራሱ ነው እዚህ ጋር ያስቀመጣቸው። ግን እኛ የማንፈልገውን ማጥፋት እንችላለን ማለት ነው። እዚህ ጋር ደግሞ ሴፍቲ ኢንድ ኢመርጀንሲ ላለ ኢመርጀንሲ ላይ ኤርዚኳክ አለርት አሁን ለምሳሌ የመሬት መንቀጥቀጥ በሚመጣ ሰዓት አለርት እንዲያደርግልን ምልክት እንዲሰጠን የምናደርገው ነው። እሱን እንግዲህ በዋይፋይ ወይም ደግሞ በብሉቱዝ ስልኩ አለርት እንዲሰጠን ማድረግ እንችላለን፣ ምልክት እንዲሰጠን ማለት ነው። እዚህ ጋር ደግሞ አናውን ትራክ የሚል አለ። የሆነ ሰው ስልካችንን ቢጠልፍብን ምልክት እንዲሰጠን እንዲያደርግልን ማለት ነው። ስካን በማድረግ እንዲያደርግልናል። አሁን ምንም ትራክ የለም ነው የሚለው። እዚህ ጋር ደግሞ ኢመርጀንሲ ሎኬሽን ሰርቪስ ነው። አሁን ይሄም እሱንም ኦን በማድረግ ማድረግ እንችላለን። ኢመርጀንሲ ሞድ ላይ አድርገን ሁላቸውንም እንዲያደርግልን ማድረግ እንችላለን። ኢመርጀንሲ ሞድ ሲሆን ልክ እንደ ፓወር ሴቪንግ ሞድ ነው። የተወሰኑ ብቻ ናቸው የሚወጡት ማለት ነው። እዚህ ጋር አድቫንስ ፊቸር የሚላል። አድቫንስ ፊቸር ላይ በጣም ብዙ ፊቸሮች ነው ያሉት። እዚህ ጋር እንደምታዩት ለምሳሌ ኪክ ሼር አለ። ኪክ ሼር ላይ ጀስት እንደ ኤግዘንደር ነው፣ ነገር ግን ይለያል። ይሄንኛው በጋላክሲ ሼር ነው የሚሰራው፣ በዋይፋይ ነው የሚሰራው። ዩዝ ዋይፋይ ኦን ይላል። እዛው ጋር ደግሞ ዋን ሃንድ ሙድ የሚላለ። ዋን ሃንድ ሙድ ለምሳሌ እንደዚህ ልክፈትና ላሳያችሁ። በበተንና በጌስቸር ነው የሚለው። እኔ በበተን ስለምጠቀመው ልክ እንደዚህ እናደርጋት። ለምሳሌ በሚያስቸግር ሰዓት በአንድ እጃችን እንድጠቀምበት ሙድ ነው። ይሄንኛው ደግሞ ዲጂታል ዌል ቢንግ ነው። ዲጂታል ዌል ቢንግ ላይ በጣም ይሄም የሚገርም አለ። የሆነ የምንፈልገውን ነገር ልክ ቅድም ዱ ኖት ዲስተርብ እንዳልነው እዚህ ጋር የምንፈልገውን ነገር ሴት ጎል አድርገን የምንጠቅመው። ለምሳሌ ፎከስ ሙድ አለ። ፎከስ ሙድ ላይ የሆነ ነገር ጥናት ላይ ያለን ሰው እንዳይረብሸን ስንፈልግ እዚህ ጋር ስናስገባው፣ ለምሳሌ አሁን በመኝታ ሰዓት ነው የማያስፈልጉ እንትኖችን በመኝታ ሰዓት ስልካችን ኦፍ አድርጎ ያስቀምጥልናል ማለት ነው። ስኬጁል አድርገን የምንጠቀምበት ነው። ድራይቪንግ ሙድ አለ። አሁን በመኪና በምናሽከረክርበት ሰዓት ይሄ ስታርት ስንለው ሌሎች ነገሮችን ይዘጋና የምንፈልገውን ብቻ ያወጣልናል ማለት ነው። እዚህ ጋር ደግሞ ዲቫይስ ኬር አለ። ትልቁ ወሳኙ ነገር እዚህ ጋር ነው። እንግዲህ እንደምታዩት አሁን እዚህ ጋር ቃል አጋኖ ምልክት አስቀምጧል። እንደምታዩት ስካን ኒድድ ይላል። ስልኩ ስካን መደረግ አለበት ይላል። አንድ ስካን መደረግ ያለበት ነገር አለ። ምክንያቱም አፕ ፕሮቴክሽን ላይ አላስፈላጊ ነገር አለ። አሁን እንዲህ አድርገን ስካን እናደርገዋለን። ስካን በምናደርግ ሰዓት እዚህ ጋር ውስጥ የማያስፈልጉ ነገሮች ሲኖሩ እሱ ስካን አድርጎ ወይ ዲሌት ያደርገዋል ወይ ደግሞ ስልካችንን የሚጎዳ ቫይረስ ሊሆን ይችላል። ኤኒዌር ያንኛውን ነገር ያጠፋልናል ማለት ነው። አሁን ኖ ትሬስስ ዲቴክትድ ብሏል። ምንም ዲቴክት ያደረገ ስልካችን ላይ የለም፣ ጨረሰልን ማለት ነው። ቅድም ያቺ መልእክቷን አሁን ራይት አድርጎልናል።
የማስጠንቀቂያ ምልክቷን አሁን ራይት አድርጉልናል ማለት ነው። እዚህ ጋር አሁንም ስካን ማድረግ አለብን። ኦፕቲማይዚንግ እናደርገዋለን። ምክንያቱም ሮሙ ላይ ወይም ሜሞሪው ላይ ያለውን ዲሌት በማድረግ እናጠፋዋለን። ግን እዚህ ጋር ራም ላይ ያለችውን በምንድን የምናደርጋት? ምንም የምናደርገን ነገር የለም። ስካን በማድረግ ብቻ ነው እንዲቀንስ ለምናደርገው። ምክንያቱም ሜሞሪው ራሙ በሞላ ሰዓት አሁን ወደ 279 ሜጋባይት ክሊን አድርጉልናል። ይሄንን ክሊን እናደርገዋለን። ሜሞሪው በሞላ ሰዓት ስልኩ ላግ ያደርጋል፣ ስሎ ይሆናል፣ በጣም ቢዚ ነው የሚሆነው። ስለዚህ ይሄ በምንድነው አሁን የተወሰነ ይሄው እንደዚህ ስካን በማድረግ ሪፍሬሽ እናደርገዋለን። ግሬት አለ። ቅድም ጉድ ነበር የሚለው። እዚህ ጋር ደግሞ ሶፍትዌር አፕዴት አለ። ሶፍትዌር አፕዴት ሁልጊዜ ሪኮመንድ ያደርጋል። አሁን እኔ እዚህ ጋር እንደዚህ መጥቷል ማለት ነው። ፖዝ አድርጌዋለሁኝ። ከዛ ምንድን ነው አውቶማቲካሊ ዳውንሎድ በዋይፋይ ስለሚያደርገው ኦፍ እናደርጋለን። እዚህ ጋር ዲያግኖስቲክ አለ። የስልካችንን ፊቸሩን እዚህ ጋር ዲያግኖስቲክ፣ ይሄ ሁላቸውም ስልኩ በትክክል ይሰራል አይሰራም የሚለውን ስልኩ ራሱ ያስቀምጣቸው ናቸው። አንድ ባንድ ቴስት ማድረግ አለብን ሁላቸውንም ማለት ነው። አሁን ይሄ ፕሮክሲሚቲ ሴንሰሩ ማለት ነው። ፕሮክሲሚቲ ማለት እሱን ቴስት የምናደርግበት ነው። ኖርማል ነው አለ። ልክ እንዳደረኩት እያንዳንዱን ቴስት እናደርገዋለን። ለምሳሌ ሲዲ ካርድ አለ። ሁሉንም ልክ አሁን እንደማደርገው ቴስት ስናደርገው በትክክል ይሰራል አይሰራም የሚለውን ልክ ኖርማል ይልናል። የማይሰራ ከሆነ ደግሞ አብ ኖርማል ይላል። አሁን ሁለቱ ኖርማል አለ። እንደምታዩት አሁን የሲም ካርድ ልክ እንደዚሁ ኖርማል ብሏል። አያችሁት? ኖርማል ከላይ ይላል ማለት ነው። እና እያንዳንዱን እዚህ ጋር ቴስት ኦል የሚለውን በመንካት እንትን እንዲያደርግላችሁ ቴስት እንዲያደርግላችሁ ታረጋላችሁ ማለት ነው። እዚህ ጋር ደግሞ አፕሊኬሽኖች ላይ ማለት ነው። አፕሊኬሽኖች ላይ በጣም ወሳኝ ነገር አለ በጣም ምክንያቱም እዚህ ጋር ምን አለ መሰላችሁ ከች ፋይል የሚይዙት አሉ። በተለይ ብዙ ጊዜ አዘውትረን የምንጠቀምባቸው አሁን ለምሳሌ ቴሌግራም በጣም ብዙ ነው የያዘው ስፔስ ማለት ነው። እንደምታዩት አሁን ይሄ በጣም ብዙ ስፔስ ይዟል። ወደ 1.5 ጂቢ አካባቢ ይዟል። ይሄን ክሪል ስናደርገው አያችሁት 1.55 ጂቢ ማለት ነው። ይሄንን እንዳለ ያጠፋልን እናጠፋውና ስልካችንን ፍሪ ስፔስ እናደርገዋለን ማለት ነው። ይሄ ልክ ቴሌግራም አለ፣ ዩቲዩብ አለ፣ ቲክቶክ አለ፣ የተለያዩ አፕሊኬሽኖች ለምሳሌ ቪዲዮ፣ ፎቶ ምናምን ስናጠፋ አይቀንሱም። ግን እነዚህ በራሳቸው የሚይዙት ከች ፋይል አለ፣ እነሱን እናጠፋቸዋለን ማለት ነው። ይሄን አጠፋን ማለት አፕሊኬሽኑ ጠፋ ማለት አይደለም። ስለተከታተላችሁኝ አመሰግናለሁኝ። ላይክ ሼር